ሳይወርቅ እንዳልቀረ ምንጮች ጠቆሙ። የብልጽግናው አገዛዝ ገነባውት ከሚለው የውጊያ አቅም አንዱና አብዝቶ ከሚተማመንበት የድሮን አቅሙ ፈተና ላይ እንደወደቀ የሚጠቁም መረጃ ወጥቷል። ኢትዮ 2 ሰላም ቱዋትን ክቡራትን ተከታተልቲና ፖሊስ ከዓብድ ሐመድ ጻፍ ቻናልና ሐደሽ እንተኾንኩም ላይክ ሰብስክራይብ በመጋር ጀምሩ ለሙን ከም ተለሙድ ሐደሽን ትኩሳትን ዛዕባትና ወኹም ክነብልና ሰናትልሑ ድሮን ወዲቃ ስትራቴጂክ ድሮን ኢትዮጵያ ተወቅዓ ወዲቃ ተባሂሉ በኢትዮጵያ ቱን ስትራቴጂክ ድሮን ተጠሊፋ አብሬ ከባቢ ከም ዘወረቀት ገሊጽ በኃይታት መከላከል ኤርትራ ተጠሊፋ ዘወረቀት ድሮን ኣብ ሰሙን ዚኣ መሬት ትግራይ ደብዳብ ዝፈጸመት ዓይነት ድሮን ከም ዝኾነ ተሓቢሩ ክሳብ ሕዚ በወገን ኤርትራ ይኹን በወገን ኢትዮጵያ ዝተባለ ነገር የለን። ድሕሪ ምሓምሻሽ ድሮን በኢትዮጵያ ዝዋፈራ ድሮናት ምንቅስቃስ ከም ዝቐንሳ ተሓቢሩ ሓይታት መከላከል ኤርትራ ድሮንን ጸረ ድሮን ሓዊሱ ዝተፈላለዩ ዘመናዊ ቴክኖሎጂ ተዓጢቁ ከብል መድሃን ግዳይ ጽሒፉሎ ሳይወርቅ እንዳልቀረ ምንጮች ጠቆሙ። የብልጽግናው አገዛዝ ገነባውት ከሚለው የውጊያ አቅም አንዱና አብዝቶ ከሚተማመንበት የድሮን አቅሙ ፈተና ላይ እንደወደቀ የሚጠቁም መረጃ ወጥቷል። ኢትዮ 251 ሚዲያ የአብይ አህመድ ድሮን ተመቶ ወደቀ በሚል ይዞት ባወጣው ወታደራዊ መረጃ ላይ እንደተመለከትነው ብልጽግና ለማጥቃት ያሰማራው ድሮኑ መውደቁ ያሳያል። በትላንትናው ዕለት ህዳር 1 ቀን 2018 ዓ.ም በአፋር በረሃሌ ላይ ጥቃት ለመፈጸም እንደሄደ በተፈጸመበት ጥቃት ተመቶ ወድቋል የሚለው ዘገባው ምንጮቹ ከዚያው ካፋር መሆናቸውን አሳውቋል። ምንጮች አክለውም ባለፉት ቀናት አካባቢው ላይ ከፍተኛ የድሮን አሰሳና ጥቃት ጭምር እንደነበር የገለጹ ሲሆን በትላንትናው ዕለት ግን ድሮኑ ተመቶ እንደወደቀ ለሚዲያችን ገልጸዋል። ድሮኑ ተመቶ ከወደቀ በኋላ ለአሰሳም ይሁን ለጥቃት ተጨማሪ ድሮን በሰማይ ላይ አላየንም ማለታቸውም በመረጃው ላይ ተመላክቷል። የብልጽግናው አገዛዝ ባለፉት 2 ወራት ብቻ ከ60 እስከ 70 የሚደርሱ የድሮን ጥቃቶችን እንደፈጸመ የሚገልጹት ሌሎች ወታደራዊ ምንጮች በበኩላቸው የድሮን ስምሪቱ ከአየር ኃይል እጅ ወጥቶ በጠቅላይ ሚኒስትር ጽሕፈት ቤት ስር ባለ ልዩ ኦፕሬሽናል ቲም እንደሚመራ ገልጸዋል። ጣቢያችን በትላንትናው ዕለት በአፋር ድሮን መውደቁን በተመለከተ በዘወትር ወታደራዊ ምንጮቻችን በኩል ለማጣራት የተደረገው ጥረት ያልተሳካ ቢሆንም ከሰሞኑ በአፋር ቀጠናዎች ተከታታይነት ያላቸው የድሮን ቅኝቶች እንዳሉ በአፋርና ትግራይ አዋሳኝ ከተፈጸመው የድሮን ጥቃት በኋላም ቅኝቶች እንደቀጠሉ መሆኑን አረጋግጠናል። በአፋር ተመቶ ወደቀ የተባለው ድሮን በዚያው በአፋር የተመታ ይሁን አሊያም ድንበር ተሻጋሪ በሆነ ጥቃት ስለመመታቱ ተጨማሪ መረጃ አልተገኘም። የብልጽግናው አገዛዝ ከፍተኛ ባለስልጣናት ከኤርትራ ድንበር በ60 ኪሎ ሜትር ቅርበት አሰብ አቅራቢያ ቡሬ ከተማ ከታዩ በኋላ የኤርትራ ጦር የድንበር ላይ ቅኝቱንና የጦር አቅሙን ለማሳደግ እንቅስቃሴዎችን እንደጨመረ መረጃዎች ያሳያሉ። ወደ ኤርትራ ድንበር በ60 ኪሎ ሜትር ርቀት ላይ የተገኙት የአገዛዙ ባለስልጣናት የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን እንዲሁም ሌሎች ጀነራል መኮንኖችና የመከላከያ መረጃ የአፋር ክልል ከፍተኛ አመራሮች እንደነበሩ ይታወሳል። በአሰብ በቅርብ ርቀት በምትገኘው ቡሬ ከተማ የተገኙት እነዚህ ሲቪልና ወታደራዊ ሹመኞች በከተማዋ ምን እንደመከሩ መረጃዎች ቢወጡም ባለስልጣናቱ ከባሪ ጉብኝት በኋላ ወደ አሰብ አቅራቢያ ማምራታቸው ትኩረት መሳቡ አይዘነጋም። የአስመራው መንግስት በበኩሉ በድንበር ቀጠናዎችና የሀገሪቱ ክፍለ ግዛቶች ላይ በድሮኖችና በኦፕሬተሮቻቸው መካከል ያለውን ግንኙነት የማደናቀፍ አቅም ያላቸው የድሮን ማምከኛ ጃመር መሳሪያዎችን መትከሉ ይታወቃል። የአስመራው መንግስት ይቃጣብኛል ባለው ወረራ ላይ የድሮን ጥቃት ኢላማ እሆናለሁ በሚል ስጋት የድሮን ማምከኛዎችን ከተከለባቸው ቦታዎች አንዱ ደቡባዊ የሀገሪቱ ክፍል የሆነው የአሰብ ቀጠና ቀዳሚ እንደሆነ ወታደራዊ መረጃዎች ያሳያሉ። በኤርትራ ክፍለ ግዛቶች በተለይም በአሰብ፣ ቡሬ፣ ዛላምበሳ፣ ባድመ፣ ራያ፣ አቆርዳት፣ ሰንአፈ፣ ኢሮብ ቀጠናዎች ታሳቢ ያደረገ የብሔራዊ ደህንነትን ለማጎልበት ያለመ ነው የተባለለት የድሮን ግንኙነቶችን ለመጥለፍ ለማጥፋትና ለማጥቃት በተመረጡ ቁልፍ ቦታዎች ላይ ስልታዊ በሆነ መንገድ የጸረ ድሮን መሳሪያዎች መተከላቸውን ወታደራዊ ምንጮችን ጠቅሰን ከዚህ ቀደም መዘገባችን ይታወሳል። ይህ በእንዲህ እንዳለም የብልጽግናው አገዛዝ ባለፈው ሳምንት ጥቅምት 27 ለጥቅምት 28 አጥቢያ አፋርና ትግራይ አዋሳኝ ላይ በፈጸመው የድሮን ጥቃት 16 የህወሓት ታጣቂዎች 22ቱ ደግሞ መቁሰላቸው ተረጋግጠዋል። የፈረንሳዩ የዜና ወኪል AFP ከአንድ የትግራይ ጊዜ አስተዳደር ባለስልጣን አገኘሁት ባለው መረጃ መሰረት በድሮን ጥቃቱ 38 ታጣቂዎች መጎዳታቸውን፣ ከነዚህ ውስጥ 16ቱ ወዲያው ህይወታቸው እንዳለፈ 22ቱ ደግሞ ከባድና ቀላል ቁስለኛ እንደሆኑ የዜና ምንጩ አመልክተዋል። የዜና ወኪሉ በጉዳዩ ዙሪያ ከፌደራል መንግስት ባለስልጣናት መረጃ ጠይቆ ምላሽ እንዳላገኘም ገልጸዋል። አንድ ስማቸውን እንዲጠቀስ ያልፈለጉ የረድኤት ድርጅት ሰራተኛ በበኩላቸው የህወሓት ታጣቂዎች ባለፈው ሳምንት አፋር ክልል ውስጥ ፈጸሙት የተባለውን ጥቃት ተከትሎ ሴቶችና ህጻናት የሚበዙባቸው 18000 የአፋር ክልል ነዋሪዎች ከቀያቸው እንደተፈናቀሉም ተናግረዋል ብለዋል። በትላንትናው ዕለት ተመቶ ወደቀ የተባለው የአገዛዙ ድሮን የበቀል ምላሽ የተሰጠው ይሁን አይሁን እስካሁን ማረጋገጫ ማግኘት አልተቻለም። ወደ ሌላኛው ጉዳይ ተሻገርን።
ከሰሞኑ ዓመታዊውን የወታደራዊ አቅም መመዘኛ ሪፖርት መነሻ ባደረገ የኢትዮጵያ የላቀ የሚሳኤል መከላከያ ስርዓት ካላቸው ቀዳሚ የአፍሪካ ሀገራት ውስጥ ትገኛለች የሚል ፕሮፓጋንዳ በመስራት ላይ የተጠመዱ ያገዛዙ ካድሬዎች ተከታዩን ወታደራዊ መረጃ እንድንፈትሽ ምክንያት ሆነዋል። የብልጽግናው አገዛዝ በሚከተለው የጦርነት ፖሊሲ የተነሳ አብላጫውን የሀገሪቱን ሀብት በወታደራዊና ሌሎች የጸጥታ ተቋማት ላይ እንደሚያውል ይታወቃል። ይህም ሆኖ ኢትዮጵያ አሁንም ከታሪካዊ ጠላቷ ግብጽ ጋር የሚወዳደር ወታደራዊ የአቅም መመዘኛ ደርሳለች ማለት አይቻልም። ከሁሉ የከፋው ጉዳይ ኢትዮጵያ በሀገር ውስጥ ጦርነት የተነሳ የውጭ ጥቃት ተጋላጭ የሆነችበት ሁኔታ ሰፊ መሆኑ ነው። ግሬት አፍሪካ ይዞት በወጣው መረጃ ላይ እንደተመለከተው በአፍሪካ የላቀ የሚሳኤል መከላከያ ስርዓት ያላቸው ቀዳሚ የአፍሪካ ሀገራት በሚል ግብጽ፣ አልጄሪያ፣ ደቡብ አፍሪካ፣ ሞሮኮ፣ ናይጄሪያ፣ ኢትዮጵያ፣ ኬንያና ሩዋንዳ በቅደም ተከተል አስቀምጧቸዋል። ኢትዮጵያ ከ8ቱ ሀገራት 6ኛውን ደረጃ ይዛለች። ግብጽ የሩሲያ ኤስ-300ን ጨምሮ የላቁ የመከላከያ ስርዓቶች ይዛለች። ኢትዮጵያ በበኩሏ የሩሲያን ኤስ-300 ስርዓት ትጠቀማለች። እንዲያም ሆኖ ኢትዮጵያን በመክበብ ላይ ያለችው ግብጽ እያገባደድ ነው ባለው የፈረንጆቹ 2025 ብቻ ከአሜሪካ የመከላከያ መስሪያ ቤት ፔንታገን 4.7 ቢሊዮን ዶላር በላይ የሚገመት የጦር መሳሪያ ሽያጭ መስማማቷ ለአቅም ልዩነቱ ጉልህ ማሳያ ነው። የግብጽ የጦር መሳሪያ ግዥ በርካታ ሚሳኤሎችን፣ ከመሬት አየር ተወንጫፊ የሚሳኤል መከላከያ ሲስተምና ሌሎች ዘመናዊ መሳሪያዎችን ያካተተ ነው። ከመሳሪያ በተጨማሪም ቴክኒካል እገዛ የሚያደርጉና ስልጠና የሚሰጡ የፔንታገን የጦር ባለሙያዎችም ከግብጽ ጎን ቆመዋል። ግብጽ ከሱዳን፣ ደቡብ ሱዳን፣ ጅቡቲ፣ ሶማሊያና ኤርትራ ጋር ወታደራዊ ስምምነቶችን በማድረግ ኢትዮጵያን በመክበብ በአባይ ጉዳይ ላይ ያላትን ጥቅም በበላይነት ለማስከበር ከፍተኛ ጥረት በማድረግ ላይ በምትገኝበት በዚህ ጊዜ የብልጽግናው አገዛዝ በአካባቢው ሀገራት ፈላጊ ያጣ ዲፕሎማሲያዊ ውድቀቱ እየከፋ ሆኗል። ተቀማጭነቱ በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ የዓለም ሀገራት ባላቸው የጦር መሳሪያ መጠን፣ በሰራዊት ብዛትና ጥንካሬ፣ በችሎታ፣ በበጀት አቅም፣ በመልክዓ ምድራዊ አቀማመጥ እንዲሁም ባላቸው ሀብት ላይ በመመስረት በየዓመቱ ደረጃ ያወጣል። እንደ አውሮፓውያን አቆጣጠር በ2025 የወጣው ደረጃ እንደሚያሳየው ግብጽ ከአፍሪካ ቀዳሚዋ የጦር ኃይል የገነባች ሀገር ስትሆን ኢትዮጵያ በ5ኛ ደረጃ አስቀምጧታል። የደረጃ አወጣጡ መስፈርት ከሆኑት ውስጥ የሀገራቱ ወታደራዊ አቅም፣ ከሌሎች ሀገራት ጋር ባላቸው ትብብር፣ የዲፕሎማሲ ግንኙነትና በሚጠቀሙት ወታደራዊ ቴክኖሎጂ አማካኝነት በተጨማሪነት እንደሚወሰን መረጃዎች ያሳያሉ። በብልጽግና የሚመራው የኢትዮጵያ ሰራዊት በጦርነት አዙሪት ውስጥ ከገባ 5ኛ ዓመቱን ያስቆጠረ ሲሆን የኢትዮጵያ ብሔራዊ ጥቅም ዋነኛ ጠላት የሆነችው ግብጽ ጦር ባለፉት 40 ዓመታት ጉልህ በሆነ ጦርነት ላይ ሳትሳተፍ በምዕራባውያን ሀገራት ዘመናዊ የጦር መሳሪያዎች ራሱን በማደራጀት ላይ ይገኛል። የግብጽ ጦር በሲናይ በረሃ ከእስላማዊ ቡድኖች ጋር ከሚያደርገው ውጊያ ውጭ ይህ ነው ሊባል በሚችል በቅርብ ጊዜ በሙሉ ወታደራዊ ውጊያ ውስጥ አልተሳተፈም። ይልቁንም በአፍሪካ ቀንድ የኢትዮጵያ ተዋሳኝ ከሆኑ 6ቱም ጎረቤት ሀገራት ጋር ወታደራዊ ስምምነት በመፈራረም በሶማሊያ በሰላም አስከባሪነት ስም ራሱን ችሎ የጦር ቤዝ በመያዝ ኢትዮጵያን የመክበብ ስራውን አጠናክሮ ቀጥሏል። የሀገራትን አጠቃላይ ወታደራዊ አቅም በመመዘን ደረጃን የሚሰጠው ግሎባል ፋየር ፓወር አሃዝ ኢትዮጵያ ከ145 ሀገራት 49ኛ ደረጃ ላይ ስትቀመጥ ግብጽ ደግሞ 15ኛ ላይ ትገኛለች። ኢትዮጵያ በወታደራዊ አቅም በአህጉሪቱ ካሉ 54 ሀገራት የ5ኛ ደረጃ ላይ የምትገኝ ሲሆን ቀዳሚዋ ደግሞ ግብጽ ናት። የግብጽ ጦር በሰራዊት ብዛት፣ በአየር በምድርና በባህር ኃይል ከኢትዮጵያ ጦር ያለው ልዩነት ሰፊ ነው። በግሎባል ፋየር ፓወር መረጃ መሰረት የአየር ኃይል፣ የምድር ኃይልና የባህር ኃይል ልዩነቱ እጅግ ሰፊ ሆኖ ይታያል። ግብጽ አጠቃላይ 1080 ወታደራዊ አውሮፕላኖች ቢኖሯት ኢትዮጵያ ያሏት 91 መሆናቸውን የግሎባል ፋየር ፓወር መረጃ ያሳያል። ከ1080 የግብጽ ወታደራዊ አውሮፕላኖች 238 ተዋጊ ጀቶች ሲሆኑ የኢትዮጵያ ያሏት ተዋጊ ጀቶች ደግሞ 23 ብቻ ናቸው። የሄሊኮፕተር ቁጥርን ስንመለከት ግብጽ 338 ሄሊኮፕተር ሲኖራት የኢትዮጵያ አየር ኃይል ያለው የሄሊኮፕተር ብዛት 31 ሆኖ ይገኛል። የምድር ኃይልን ስንመለከት ግብጽ ከ5300 በላይ ታንኮች ሲኖራት የኢትዮጵያ የታንክ ብዛት 680 ነው። ኢትዮጵያ ከ10,000 የማያንሱ ብረት ለበስ ተሽከርካሪዎች ሲኖራት ግብጽ ደግሞ ከ77,000 በላይ ብረት ለበስ ተሽከርካሪዎች አሏት። በተሻሻለው የግሎባል ፋየር ፓወር ሪፖርት ላይ ባይጠቀስም ኢትዮጵያ ጥቂት የማይባል ቱርክ፣ ቻይናና ኢራን ሰራሽ ሰው አልባ አውሮፕላኖች ድሮን እንዳላት ይታመናል። እንዲያም ሆኖ አብዛኞቹ ጥቅም ላይ የሚሉት ንጹሃንን ለማጥቃት ነው። ዓመታዊ የጦር መሳሪያ በጀቷ 9.4 ቢሊዮን ዶላር የደረሰው ግብጽ በአንድ ዓመት ብቻ ከአሜሪካ እስከ 4.7 ቢሊዮን ዶላር የሚገመት የጦር የመሳሪያ ግዢ ለመፈጸም ስምምነት ላይ የደረሰች ሀገር ሆናለች። ይህም ግብጽ በአፍሪካ ቀንድ ከምታደርገው እንቅስቃሴ ጋር የሚቆራኝ ነው የሚሉት ተንታኞች በሀገር ውስጥ ጦርነት ለተጠመደችው ኢትዮጵያ መጪውን ጊዜ አስቸጋሪ ጊዜ ያደርገዋል ሲሉ ስጋቱን ይጠቁማሉ። ኢትዮጵያና ግብጽ በቀጥታ ወደ ወታደራዊ ግጭት የሚገቡበት እድል ጠባብ ነው
የሚሉ ተንታኞች በበኩላቸው በእጃዙር የሚደረጉ ግጭቶች በተለይም ቀጠናዊ መልክ ያላቸው ጦርነቶች ከተነሱ ግብጽ ከኢትዮጵያ በተቃራኒ ለሆኑ ኃይሎች ቀጥተኛ ድጋፍ ልትሰጥ ትችላለች። ይህ ደግሞ ሀገሪቱ ካላት ወታደራዊ አቅም አኳያ ለኢትዮጵያ የሚያሰጋ ነው ሲሉ ስጋታቸውን አጋርተዋል። መፍትሄ ያሉትንም ኢትዮጵያ ከጦርነት አዙሪት የሚያስወጣ የሽግግር ስርዓት ሊመጣ ይገባል ብለዋል። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪ ስለምታደርጉ እናመሰግናለን። የሰዓቱ መረጃ ዜናና ትንታኔዎች እንደቀጠሉ ነው። ምከረው እምቢ ካለ አልሰማም ካለ መከራ ይምከረው። ይህን የኢትዮጵያ ምሳሌ አባባል ተጠቅመው ለአብይ አህመድ ጥብቅ መልእክት ያስተላለፉት በተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም ናቸው። አምባሳደሯ በይፋዊ የኤክስ ገጻቸው የለጠፉት ረጅም ጽሑፍ ሙሉ በሙሉ አብይ አህመድን ይመለከታል። ብዙዎች የኤርትራ ባለስልጣናት ተከታታይ ምላሽ የሰጡበት የአብይ አህመድ የፓርላማ ንግግር በአምባሳደሯ በኩል በልዩ ትኩረት የተተነተነ ምላሽ የተሰጠበት ሆኗል። በጽሑፋቸውም አብይ አህመድ በምክር ቤቱ ያሰሙት አደገኛ ንግግር ላይ ዋነኛ ትኩረት ማድረጋቸውን በመግለጽ ተከታዩ ምላሽ ሰጥተዋል። አምባሳደሯ በምላሻቸው የአብይ አህመድን የፓርላማ ንግግር ጊዜ ወስደው እንደሰሙትና ትርጉሙንም ተንትነው እንደተረዱት ካስታወሱ በኋላ አብይ በንግግራቸው ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም ሲሉ ሰምቻለሁ ይላሉ። ቀጠል አድርገውም አብይ እንደተናገሩት እኛም ከዚህ በኋላ መልሳችን የሚሆነው አልሰማንም ነው በማለት የአብይ አህመድን እርስ በርሱ የሚጣረስ ንግግር ተችተዋል። የአብይን የፓርላማ ማብራሪያ ልብ ብሎ የሰማ ሰው እዚያው ላይ ስህተቱን መረዳት ይችላል የሚሉት አምባሳደሯ ኤርትራን ከተመለከተው ረጅሙ ንግግራቸው ውስጥ የገረመኝ ነገር ተረትና ምሳሌ ነው በማለት አንዱን ምሳሌያዊ ንግግር እንደማሳያ በመጥቀስ በጽሑፋቸው ላይ አካተዋል። እንዲህም ይላል። አንድ የፊዚክስ ተማሪ ትምህርት ቤት አርፍዶ በመምጣቱ ከክፍሉ ውጭ እንዲቆይ ቅጣት ይተላለፍበታል። ተማሪው ቅጣቱን ጨርሶ ሲመለስ ብላክቦርዱ ላይ ያገኘውን ጽፎ ወደ ቤቱ ያቀናል። በማግስቱም ሲመለስ የቤት ስራ ሰርቻለሁ ብሎ ለመምህሩ ያሳያቸዋል። ፕሮፌሰሩን በመገረም ይህ የቤት ስራ አልነበረም፣ መልሳቸውን ለማግኘት አዳጋች የሆነ ጥያቄ ናቸው በሚል ገልጹለታል። ሆኖም ተማሪው ይህንን ባለመስማቱ የማይፈቱ የተባሉትን ጥያቄዎች መልስ ሰጥቷቸዋል የሚለውን የአብይ አህመድ ተረትና ምሳሌ ካስታወሱ በኋላ ምላሻቸውን እንዲህ ይቀጥላሉ። ጠቅላይ ሚኒስትሩ ይህንን በማሳየነት በማንሳት ተማሪ ተሳክቶለታል፣ ምክንያቱም አልሰማም፣ ችግሮቹ የማይፈቱ መሆናቸውን ሲሉ ተናግረዋል በሚል ነው። አብይ በምሳሌ ንግግራቸው መሰረት ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም ሲሉ ተደምጠዋልና እኛም አልሰማንም ሲሉ ሞግተዋል። አምባሳደሯ ጠቅላይ ሚኒስትሩ በምሳሌ ያቀረቡት ታሪክ ያለ ቦታው ገብቶ የተዛባ ትርጉም ቢሰጠውም እኛ የምንወስደው እውነት ቢኖር በአብይ በኩል እንደዚህ ተዛብቶ የሚቀርበውን የባህር በር ጥያቄ አልሰማንም በማለት ነው ሲሉ ምላሽ ሰጥተዋል። ሆነ ብሎ አለመስማት መካከል ትልቅ ልዩነት አለ ያሉት አምባሳደሯ በእንግሊዝኛ ቋንቋ በተጻፈው መልእክታቸው ላይ አጭር የአማርኛ ቋንቋ በመጠቀም ማለትም ምከረው እምቢ አልሰማም ካለ መከራ ይምከረው የሚለውን አባባል የመልእክታቸው መደምደሚያ አድርገዋል።